بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري سورة النوح لما يتمكرلن سورة النوح 28 آيات አሏት መካ የወረደች ናች ከነብያት ታሪኮች የነብዩላህ ኑህን ታሪክ በሰፊው ተዳሰሳለች ነብዩላህ ኑህ በርግጥ እዚህ ብቻ ሳይሆን ብዙ ቦታ ላይ ይወሳሉ እዚህ ጋር ግን ስለሳቸው ብቻ የሚያወራ ሱራ ነው አንደኛው የቁርአን ሱራ ነው ኢና አርሰልና ኑሐን እኛ ኑህን ላከን ይላል አላህ Subhanahu Wa Ta'ala እኛ ብሎ ሲያወራ በተለይ እንደዚህ ለሰው ልጅ ያላቸውን ሁኔታዎች ሲያወራ እኛ በሚል ይጠቀማል ኢላ ቀውሚሂ ወደ ህዝቦቹ ላከን አለ አንዲር ቀውመከ ህዝቦችህን አስጠንቅቅ ብለን من قبل أن يأتيهم عذاب أليم አሳማሚ ቅጣት ከመምጣቱ በፊት የሚያስጠነቅቃቸው እንግዲህ የተላከው ኑህ አለይሂ ሰላም ወደ ህዝቦቹ ነብዩላህ ነው የተላኩት ምንድነው ቅጣት ከመምጣቱ በፊት ከዚህ ቅጣት ራሳቸውን እንዲያድኑ እንዲያስጠነቅቃቸው እንደተላከው ማለት ነውና እዚህ ጋር ለምን እንደተላከና ወዴት እንደተላከ ገልጾልናል አስጠንቃቂ ሆኖ ነው ለምን ለሚለው ወዴት የሚለው ደግሞ ወደ ህዝቦቹ በሚል በግልጽ አስቀምጦልናል እዚህ እንደገና ህዝቦቹ ብሎ ቅርበቱን በሚያሳይ መልኩ ነው ቅጣት ከመጣ በኋላ ደግሞ ሰዎች እንዲህ አድርጌ በነበረ እንዲህ ሆኜ በነበረ የሚለው ቁጭት ውስጥ ከመግባታቸው በፊት ያ ከመድረሱ በፊት ቀድሞ ማስጠንቀቅ የአላህን እዝነት የሚያሳይ ነገር ነው ለምን አንዳንዴኛ አሁን በዱንያም ላይ በሚገጥሙ ነገሮች አንዳንድ ጉዳዮች ላይ ትክክል ሳንሆን እንቀርና ወደ በኋላ ላይ ይሁን ነገር ላይ ስንደርስ ወይኔ እንዲያርጌ በነበር የምንልባቸው ብዙ አጋጣሚዎች አሉ ያ እንኳን በዱንያ ላይ ቢያንስ እድል አለን እንዲያርጌ በነበር የሚለውን የመቀየር ወይም ያንን የተሳሳተነውን ስህተት የማስተካከል እድል አለ አሁንም ያ እድል ሳያመልጠን ይሄን ነገር እንድንጠቀም ነው ግን መጨረሻ ላይ ያጤ አሳማሚው ቅጣት በሚመጣበት ሰዓት ግን ይሄ እድል አይኖርም ተመልሼ ነገሮችን ማስተካከል ቢችል የሚለው እድል የማይኖርበት ጊዜ ላይ እንደዛ ከማለትና ከመጸጸት ራሳችንን የምንጠብቀው አሁን ላይ ነብያቶች መጥተው የሚነግሩን ነገር በመስማት ነው ማለት ነው እና እዚህ ጋር ያው የተላኩት ነብዩላህ ኑህ ሆነ ለነብዩ ሰለላሁ ዐለይሂ ወሰለም የወረደው ይሄ ቁርአን የሚያሳየን ከባድ ኃላፊነት ያለባቸው ሰዎች ከበድ ያሉ እውነታዎችን ይጋፈጣሉ ህዝባቸው ከሚደርስባቸው ችግር መከራ ህዝቦቹ እንዲድኑ በሚያደርጉት ጥሪ የሚደርስባቸው ብዙ መከራ አለ ነብያቶች እኛ እንድንተርፍ ነው የሚታገሉት እኛ ደግሞ እንድንተርፍ የሚታገልልን አካን በመቃወምና በመጥላት በመሳደብ በመምታት የምናስቸግረውና ለዚህ ነው ከራሳችን በላይ እነሱን መውደድ የሚገባን ማለት ነው እኛ ለራሳችን መልካም ነገር እኛ ለራሳችን ከምናስበው በላይ እነሱ ለኛ ስለሚያስቡልን ማለት ነውና አንዳንዴ ደግሞ ያው ህብረተሰብ ካለበት ልማድና ህይወት እንዲታው ስናደርገው እሱ ያስቸግረናል ያንን እንዲታው ደግሞ መጋፈጥ ትልቅ ድፍረት ይጠይቃል ነብያቶች ለብቻቸው ሆነው ይሄን ይጋፈጣሉ በጣም ብዙ ህዝቦችን ለብቻቸው ይሄን እንዲጋፈጡ አላህ የሚልካቸው ማለት ነው ከዛ እንግዲህ አላህ እንዲያስጠነቅቁ እንደላካቸው ወዲያው ወደ ስራ ገቡ ማለት ነው ነብዩላህ ኑህ መናሉ ቃለ ያ ቀውም ያሉ ቀጥታ ህዝቦቼ ሆይ ብለው የኔ ህዝቦቼ የሚለውን መጠቀማቸው ራሱ ለህዝባቸው ያላቸውን ቅንነት አቀርቦት ህዝባቸውን እንደሚወዱት የኔ ህዝብ የሚል አቀርቦ መናገራቸው ማለት ነው ኢኒ ለኩም ነዚር ሙቢን እኔ ወደ እናንተ ግልጽ የሆንኩኝ አስጠንቃቂ ነኝ አሉ ኢኒ ለኩም የሚለው ከፊት መምጣቱ ራሱ ነዚር ሙቢን ከሚለው ፊት መምጣቱ ማለት ነው ሌላ ምንም ጉዳይ የለኝም ማስጠንቀቅና እናንተን እንድትተርፉ መንገር ብቻ ነው ሌላ ሐሳብ የለኝም ከእናንተ መፈልገው ነገር እንኳን የለም ዝና መሆን አልፈልግም ገንዘብ አልፈልግም ስልጣን አልፈልግም መፈልገው የእናንተን መዳንና መዳን ብቻ ነው የሚለው ነገር ለመግለጽ ነው ማለት ነውና ይህ እንግዲህ የተላኩትን መልእክት ወደ ስራ መግባታቸው ድፍረታቸውን ለብቻቸው ወደ ይሄን ሁሉ ህዝብ ለመጋፈጥ ምንም ፍራቻ እንደሌላቸውና የመጡበትን ነገር በግልጽ መናገራቸውን ያሳያል ከዛ በኋላ ደግሞ ምን ይላሉ ምንድነው በግልጽ መተው የነገሯቸው ነገር የሚያተርፋቸው ነገር አን ያቡዱላህ አላህን ተገዙት አላህን አምልኩት ይህ ነው የሚያተርፋችሁ ይህ ብቻ ደግሞ አይደለም ወተቁሁ ተጠንቀቁት ፍሩት ተጠንቀቁት ማለት ልክ እንዴት እናስበዋለን መሰላችሁ ዲሲፕሊን ማለት ነው
ዲሲፕሊን መሆን እንዴት ነው ብንል ለምሳሌ ትራፊክ ባለበት አካባቢ እንዴት ነው መኪና የያዘ ሰው የሚጠነቀቀው ማለት ነው። ትራፊክ ያየኝ አላየኝ፣ አሁንም አላህ አየኝ አላየኝ ብላችሁ ተጠንቀቁ። ለምታደርጉት ለምናደርገው ነገር ለምንናገረው ነገር ምንም አይነት ነገር ስናደርግ አላህ እያየን መሆኑን መገንዘብ መጠንቀቅ ተቅዋ ይባላል። በማንኛውም ድርጊታችን አሁን የምናገረው ነገር አላህ ይደሰትበታል ይከፋበታል። አሁን የምናገረው ነገር አላህ ይወደዋል አይወደውም ብለን መጠንቀቅ አለብን ማለት ነው። አሁን የምናደርገው ነገር የምናየው እይታ የምንሄድበት ቦታ እነዚህ ሁሉ ማናቸውም አይነት ድርጊቶች ስናደርግ አላህን ይወደዋል ወይ ይጠላዋል፣ አላህ ይከፋበታል ወይ አይከፋበትም ብሎ ማሰብ ተቅዋ ይባላል። ሌላ ደግሞ ወአጢዑን አለ እኔንም እንድትታዘዙኝ ያለ ነብዩላህ ኑህ ነው የሚሉት። ያው እኛ ደግሞ ነብዩላህ መሐመድን ማለት ነው ኑህን ታሪክ እየነገረን እኛ ለነብዩ ማድረግ ያለብንን እየነገረን ነው ማለት ነው። መታዘዝ ማለት እዚህ ጋር ለአጢዑን የሚለው አላህ ነው የሚልካቸው እንጂ የራሳቸውን ሐሳብ አይደለም የሚገልጹት። ስለዚህ እነሱን ታዘዝን ማለት አላህን ታዘዝን ነው ማለት ነው። እና አላህን ደግሞ በሚገባው መልኩ ልናመልከው የምንችለው በዘፈቀደ እያንዳንዳችን በራሳችን መንገድ እናመልከው ብንል የተለያየ አይነት አምልኮት ይኖረናል። አምልኮት ነው ብለን የምናስበው ነገር አላህን የሚመጥነው ላይሆን ይችላል፣ ወይም በማይሆን መልኩ በጣም በሚያዋርድ መልኩ ልናደርገው እንችላለን። ስለዚህ አላህን እንዴት ማምለክ እንዳለብን አላህ ራሱ ነው የሚነግረን። ያንን ደግሞ የሚነግረን በመልእክተኞቹ በኩል ነው። እሱ የላካቸው መልእክተኞች መታዘዝ እሱን መታዘዝ ነው። እሱ የሚልካቸውን መልእክቶች አለመታዘዝ እሱን አለመታዘዝ ነው። እና ስለዚህ እንዴት ማምለክ እንዳለብን በጋራም ሆነ በግል በምናደርጋቸው ድርጊቶች እሱ በሚፈልገው መልኩ ማድረግ ሲኖርብን ነቢያቶች ያደረጉትን ወይም እሱ የላካቸው መልእክቶችን መታዘዙ ነው ማለት ነው ወደ የሚፈለገው ቦታ የሚያደርሰን። ከዛ በኋላ ይህን ስታደርጉ እነዚህ ሶስት ነገሮች ስታሟሉ ማለት ነው አላህን መገዛት መጠንቀቅና የላካቸውን መልእክተኞች በእኛ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ስንታዘዝ የግፊር ለኩም ሚን ዙኑቢኩም ከወንጀሎቻችሁ ይምራችኋል፣ ወንጀሎቻችሁን ኃጢአቶቻችሁን ይምርላችኋል አለ። አሁን መገዛት መጠንቀቅና ነቢያቶችን መታዘዝ ለምን ይጠቅመናል ማለት ነው? ወንጀላችን እንዲማር ይጠቅመናል። ወዩአኺሩኩም ኢላ አጀል ሙሰማ እስከተወሰነ ጊዜ ደግሞ ያቆያችኋል። ኢነ አጀለላሂ አላህ ግን የተወሰነ ጊዜ ሲመጣ ኢነ አጀለላሂ ኢዛ ጃአ የተወሰነ ጊዜ ሲመጣ ላ ዩአኸሩ ወደ ኋላ አይደረግም ወይም አይዘገይም ወይም ካለበት ትንሽን ፈቀቅ አይደረግም። ለው ኩንቱም ተዕለሙን የምታውቁ ከሆናችሁ አለ። እንግዲህ እዚህ ጋር ምን ያህል ምንድነው የግፊር ለኩም ዙኑበኩም ሲለን ወንጀላችን ምንም ያህል ሊበዛ ይችላል፣ ምንም ያህል ከአላህ ርቀን ሊሆን ይችላል። ስቲል ግን የመመለስ እድሉ አለን፣ ወደ አላህ መመለስ እንችላለን። እስከ መቼ ድረስ? ላይ ቅድም እንዳልኩት አሳማሚው ቅጣት እስኪመጣ ወይም ደግሞ እቺን ዓለም እስክንሰናበት ድረስ። ያ ጊዜ ከደረሰ በኋላ ግን ይህ እድል አይኖረንም እና ያ እድል ያኛው ጊዜ ከመምጣቱ በፊት አሁን ባለን እድል መጠቀም ይኖርብናል ማለት ነው። እና አንዳንድ ጊዜ አንዳንድ ነገሮች ልናደርግ ስንል እሺ በኋላ አደርገዋለሁ ሌላ ጊዜ እንላለን። ሌላ ጊዜ በኋላ ስንል ግን አሁን ይሄ የተወሰነው ቀን ሊመጣ ይችላል። ያ የተወሰነው ቀን ከመጣ በኋላና ሌላ ጊዜ የማለት እድል የማይኖረን ሰዓት ላይ እንደርሳለን። እዛ ጋር ከደረስን በኋላ እስከ ዛሬ በኋላና ሌላ ጊዜ ያልናቸው ነገሮች ቁጭት ውስጥ ይቀጥሉናል። እዛ ቁጭት ውስጥ ከመግባታችን በፊት ዛሬ፣ በኋላ፣ ነገ፣ በሚቀጥለው ረመዳን የሚሉትን ነገሮች ወደ ጎን አድርገን አሁን ብቻ አሁን ላይ ብቻ ነገሮችን ማድረግ ይኖርብናል። አሁን ነው የኔ ጊዜ፣ በኋላ ይኖረኛ አላውቀውም። አሁን ነው ማድረግ ያለብኝ። አሁን ነው ወደ አላህ መመለስ ያለብኝ። አሁን ነው አላህን መገዛት ያለብኝ። አሁን ነው አላህን መጠንቀቅ ያለብኝ። አሁን ነው መልእክተኞቹን መታዘዝ ያለብኝ። በኋላ የኔ አይደለም፣ የኔ አሁን ብቻ። አሁንን ማድረግ ከቻልኩኝ በኋላ ላይ ስለማ አላህ ያውቃል። በኋላ የኔ ሊሆን ይችላል፣ የኔ ላይሆን ይችላል። አሁን ጀምሬ ግን በኋላ የኔ ከሆነ ቀጥዬ ያንን እገዛዋለሁ በቀጣይነት ማለት ነው። አሁን ግን በኋላና ሌላ ጊዜ ባልኩ ቁጥር በኋላም ሲደርስ በኋላ ነው፣ ሌላ ጊዜም ሲደርስ ሌላ ጊዜ ነው። ይሄ በኋላና ሌላ ጊዜ ራሳቸውን ይወልዳሉ። እኔም በኋላና ሌላ ጊዜ በተደጋጋሚ እላቸዋለሁ። መጨረሻ ላይ በኋላና ሌላ ጊዜ ራሳቸውን መውለድ የማይችሉበት ሰዓት ላይ ስደርስ እኔ በኋላና ሌላ ጊዜ ሳልተው ከፍተኛ አሳማሚውን ቅጣት ሊገናኘው ነው ማለት ነው። ስለዚህ በኋላና ሌላ ጊዜ አጥፊዎች ናቸው። በኋላና ሌላ ጊዜ ገዳዮች ናቸው። በኋላና ሌላ ጊዜ ምንም የሚጠቅምን ነገር የለም። እኛ ነገር ከመምጣቱ በፊት
የቀጠሮ ጊዜ ሳይደርስ መንቃት ይኖርብናል ማለት ነው። እና እዚህ ጋር ምንድነው ቃለ ረቢ አለ። ከዛ በኋላ ነው ቀጠልና ጌታዬ ሆይ አለ። እንግዲህ ላይ ያሉትን ትእዛዝ አዘዘ። ይሄ ምህረት ይመጣል ይሄን ስታደርጉ ካለ በኋላ ህዝቦቹ እንግዲህ አሁንም እኛም እንደዛ እንዳንሆን እየነገረ ነው። በዛ ጊዜ ነበሩ ሰዎች ግን ምን አረጉ? ኋላና ሌላ ጊዜ ወይም ደግሞ ጭራሽ አንሰማም አሉት። ከዛ ምን አለ? ቃለ ብሎ አለ ረቢ አቤቱታቸውን አቀረቡ ማለት ነው። ለብናህ ነው ወደ አላህ አቤቱታቸውን አቀረቡ። ረቢ ጌታ ሆይ ኢኒ ደዓውቱ ቀውሚ እኔ ህዝቦቼን ተጠራሁ ለይለን ወነሃራ ሌት ተቀን ህዝቦቼን ጠራሁ ወደ አንተ አለ። እዚህ ጋር ነቢዩላህ ኑህ ጠንካራ መንፈስ እንዳላቸው ያሳያል። ሌትም ቀንም ምንም ሳይታክቱ ህዝባቸውን ጠርተዋል። ይህ ህዝብ ሲታገሉት ግማሹ ይሰድባቸዋል፣ ግማሹ ሊመታቸው ይችላል፣ ግማሹ ሙድ ሊይዝባቸው ይችላል። ግን እነዚህ ሁሉ እሳቸው ከመታገል ዳዕዋውን ከማድረግ ወደ ኋላ አላደረጋቸውም። 950 ዓመት ይህን ትግል አድርገዋል። ቢሰድቧቸው፣ ቢመቷቸው፣ ሙድ ቢይዙባቸው፣ ቢሳለቁባቸው ምንም ይሄን ነገር ከማድረግ ወደ ኋላ አልተቆጠቡም። ከዛ ሪፖርት አቀረቡ። ይሄን ያህል ጊዜ አድርጌ አልቻልኩም ማለት ምንም በቃ እኔ ማድረግ የምችለው ሁሉ አድርጌ ህዝቦቼ ሊሰሙኝ አልቻሉ ማለት። ስለዚህ እኛም አሁን እዚህ ጋር ነቢዩላህ በከርሳቸው የሚጠበቀውን ካደረጉ በኋላ ወደ አላህ ነው አቤቱታቸውን ያቀረቡት። እኛም ችግሮች ሲኖሩብን ምንም ነገር ሲገጥሙን አቤቱታዎቻችን ለሰዎች ከመንገር ይልቅ ወደ አላህ ማቅረብ ይኖርብናል ማለት ነውና ውጤት እንኳን ባናይ አንዳንድ ጊዜ የምናደርገው ነገር ትክክል ከሆነ ለረጅም ጊዜ በማድረግ መቆየት እንዳለብንም ያሳያል። እሳቸው 950 ዓመት ስለቆዩ ማለት ነው። የጽናት ተምሳሌት ናቸው ነቢዩላህ ነው። ጽናት ተምሳሌት ሲባል ነቢዩላህ 950 ዓመት ብዙ ውጤት እንኳን ሳያዩ አንዳንድ ጊዜ ሊከሰቱ የሚችሉ ነገሮች ናቸው። ብዙ ጊዜ ልፋት ውጤት አለው፣ ግን አንዳንድ ጊዜ የለፋ ሁሉ ላያገኝ ይችላል። በዛ አይነት አጋጣሚ ስናልፍ ለዚህ ምሳሌ የሚሆኑ ነቢዩላህ ኑህ ናቸው ማለት ነው። ከሳቸው ምንም ጎሎ አይደለም። እሳቸው ማድረግ የሚጠበቅባቸውን ነገር አውድለው ሳይሆን ከሳቸው ድክመት ኖሮ ሳይሆን ተቀባዮቹ ግን አልተቀበሉ። አለመቀበላቸው ደግሞ የእሳቸውን ደካማነት ወይም የመልእክታቸውን ትክክል አለመሆን ሳይሆን የሚያሳየው የሰዎቹን ሁኔታ ነው። ያልተቀበሉት ሰዎች ችግር ስላለባቸው ነው። ስለዚህ እንደዚህ አይነት ነገር በሚገጥመን ጊዜ በጽናታችን ከኛ የሚጠበቀው በማድረግ ላይ መቆየት ይኖርብናል ማለት ነው። ስለዚህ እኛም አንዳንድ ጊዜ በህይወታችን እንቅፋትና ተግዳሮቶች ቢገጥሙን እነዛ ነገሮች ወደ ኋላ ሊያስቀሩን አይገቡ። በፍጹም ለነሱ እጅ መስጠት የለብንም ማለት ነው። ስለዚህ እኛ አላማችን እውነተኛ ከሆነ ያ ነገር ትክክል መሆኑን ካወቅን እዛው ላይ መዘውተር እንዳለብን ከዚህ ከነቢዩላህ ነው እንማራለን ማለት ነው። ከዛ ምን አሏቸው? ፈለም የዙድሁም ዱዓ ኢላ ፊራራ። እንግዲህ ይሄን ያህል ጠርቻቸው የኔ ጥሪ ሽሽትን እንጂ ሌላ ነገር አልጨመረላቸው። ጭራሽ መሸሽ ነው ያመጣው እና ስለዚህ የሸሹ ስለሆነ እና ያው ወደ አላህ አቤቱታቸውን አቀረቡ ማለት ነው። ሰዎቹ ለመስማት ፈቃደኞች አለመሆናቸውን ሪፖርት አደረጉ። ያው ነብይ ደግሞ ሪፖርት ሲያደርግ ነብያት ሪፖርት ካደረጉ በኋላ ላይ አደጋው ይከፋ ነው። ረጅም ጊዜ ይታገሳሉ። እንግዲህ ለብናሉ ነው የጽባት ተምሳሌት ናቸው ያለው 950 ዓመት ታግለው ነው ይሄን ሪፖርት የሚያቀርቡትና ብዙ ትውልዶች አይተዋል። እነዛ ትውልዶች በሙሉ አንዱ ባንዱ በተተካ ቁጥር ሁሉም የሰጣቸው ምላሽ እየሸሹ መሄድን እንጂ መልካም ነገር ስላልሆነ ያን ሪፖርት አቀረቡ። ከዛ ምን አሉ? እንደውም በግልጽ ይህን ሲያብራሩት ወኢኒ ኩለማ ደዓውቱሁም አሉ በጠራኋቸው ጊዜ ሊተግፊረ ለሁም ላ የግፊር ለኩም ዙኑበኩም ያሉትን ማለት ነው። አንተ ምህረትን እንድታደርግላቸው አምላክ ማለት ምህረትን እንዲያደርግላቸው ጥሪ ባደረግኩላቸው ቁጥር ጭራሽ ላለመስማት ለነሱ ጥቅም ብለው ይሄን ምህረትን እንዲያገኙ ሲሏቸው ምህረትን አልፈልግም የሚሉበት የገለጹበትን የሰዎችን ሁኔታ ግን እንዴት ነው የሚከላከሉት አሉ? ጣቶቻቸውን ጆሮአቸው ውስጥ በመክተት ከላከላሉ አሉ ላለመስማት። ነቢዩላህ ኑህ በተደጋጋሚ ከማድረጋቸው የተነሳ ሰዎቹ ለራሳቸው ጥቅም ሲነገራቸው ላለመስማት ጣታቸውን ጆሮአቸው ውስጥ ይከተሉ። እዚህ ጋር እንደውም ኢብኑ አሹር የሚባሉ የታላቅ የተፍሲር ሊቅ ምን ይላሉ? አሳቢዐሁም የተጠቀመው ለምንድን ነው ይላሉ። አሳቢዕ ማለት ጣት ነው፣ ሙሉ ጣት ነው።
አናሚል ነበረች ጫፏን አናሚለሁም ሳይሆን አሳቢዐሁም ለምን ተጠቀመ ይላሉ። የሰዎቹን እንደው ቢችሉ ሙሉውን ይከቱት ነበረ የሚለውን ሊገልጽልን ፈልጉ። ስላልቻሉ ነው በጫፉ የቆሙት እንጂ የሚገባላቸው ቢሆን ሙሉ ጣታቸውን ሊከቱት የዚህን ያህል ምንድን ነበሩ ማለት ነው። የዚህን ያህል ላለመስማት ያላቸውን ጥቅም ደግሞ ጆሮአቸውን ብቻ ጣታቸውን ጆሮአቸው ውስጥ በመክተሰው ወስተግሸው ሲያብሁም ማለት ፊታቸውንም ላለማየት በሻል ነገር ለብሰውም ከሆነ ምንም ይሸፋፈናሉ። ሲያብሁም በልብሳቸው ይሸፋፈናሉ ላለማየት እንዳይታዩ ወይ ደግሞ ላለመስማት በአይኔም እንዳይገባ በጆሮም እንዳይገባ። በአይን ጆሮ ከተሸፈነ እኮ አይሰማም ነበር። ግን በጣም ኤክስትሪም መሄዳቸው ወይም በጣም ለዚህ ነገር ያላቸው ነገር የከፋ መሆኑን ለመግለጽ ይሸፋፈኑ ነበር አለ። ወአሰሩ ችካሉ አልሰማሙ ድርቅ አሉ። ወስተክበሩ እስቲክባራ በቃ የሌለ አይነት ኩራት ኮሩ። በጣም በከፍተኛ ሁኔታ ኩራት ኮሩ ላለመስማት ማለት ነው። እና ይሄ ምንድነው ማለት ነው? ችላ ማለት መሸሽ፣ እልህኝነትና አደገኛት ይብስ። አንዳንድ ጊዜ ለኛ የሚጠቅመንን ነገር እየተነገረን አልሰማም ማለት እልህ በጣም እነዚህ እልህ ይዟቸው ያለ ጣታቸውን የሚያደርጉት የሚሸፋፈኑት ችክ ያሉት ኩራት ይዟቸዋል። እና አንዳንዴ ያው እንዲህ አይነት ነገሮች አልተቀበሉም ማለት እነሱ ዋጋውን ስላላወቁት ነው። ነቢያቶችም ዋጋውን አላወቁትም ብለው ስለሚያስቡ ነው እንደዚህም እየተቃወሟቸው ለረጅም ጊዜ ታግሰው የሚያደርጉላቸው። ግን አንዳንድ በጣም ይበዛና በቃ መመለስ የማይችሉበት ደረጃ ላይ ሲደርሱ አላህ የራሱ ውሳኔ ይወስናል ማለት ነው። እና እዚህ ጋር የሚያሳየን ያለው የኑህን ልፋት የሰዎቹን ድርቅናና ትዕቢት ነው ማለት ነው። ከዛ እዚህ ጋር እንዴት እናስቀምጠው? ለምሳሌ ትርክቱና እውነተኞች በሚል ያሁን ያለፈውን አያ ስናየው አንድ ሰዎቹ ተቃውሞ በጣም የነሱ ትርክት ተቃውሞ ነው። እውነተኛ ሰው ታማኝና ግልጽ ነው። ተቃውሞ ሳይሆን መታመንና ግልጽነት እውነተኛ ሰው ይታያል። እነዛ ሰዎች አሁን የተቃወሙ ሰዎች መሸሽ ሲሆን የእውነተኞች ደግሞ በጽናት መቆየትን ያስፈልጋል ማለት ነው። እነሱ ችክና ድርቅ ሲሉ ሌላ እውነተኞች ግን ለለውጥ ዝግጁ የሆኑ ናቸው፣ ለለውጥ የተዘጋጁ ናቸው። እነዛ ግን ባሉበት ነገር ላይ መለወጥ የማይፈልጉ ሰዎች ናቸው፣ ትዕቢተኞች ናቸው። ይህ እውነተኞች ግን ዓላማና ትህትና ያላቸው በዓላማና በትህትና የሚተጉ ናቸው። አሁን ነቢያቶች የሚታገሉት ሰዎችን ታማኝ ለማድረግ ግልጽ ለማድረግ በጽናት እንዲቆዩ ለውጥ ዝግጁ የሆኑና ዓላማና ትሁት እንዲሆኑ ነው የሚያዘጋጁት። ሌሎች ሰዎች ግን የዚህ አሁን የተቃራኒውን ነገር ነው የሚያሳዩት ማለት ነው። ثم إني دعوتهم جهارا ያጠራራቸውን ሁኔታ ደግሞ ሲገልጹ በጎዳና ላይ ዳዕዋ አድርጌ ጠራኋቸው፣ ድምፄን ከፍ አድርጌ ሁሉም ሰው በሚሰማበት ስብሰባ ቦታዎች ላይ፣ ገበያ ቦታዎች ላይ፣ የሚሰበሰቡበት ቦታዎች ላይ ሁሉ ጠራኋቸው። ዘዴያቸውን ይቀያየራሉ ማለት ነው። በዚህም አልተብቃቁም። ثم إني أعلنت لهم وأسررت لهم إسرارا እኔ ለነሱ ምንም አይመስለውም ብዬ ለማስበው በግልጽ አወራሁት። ያይ ደግሞ ሰዎች ፊት ያፍራል፣ ይሸማቀቃል፣ ሰው ፊት ሲወራ ደስ አይለውም፣ ወይም ደግሞ ሰው ፊት ሲወራ ቲቪቱ ይብስበታል ብዬ ያሰብኩትን ደግሞ መስጥር በሚስጥር ምናልባት ቤቱ ለብቻው በመሄድ ሌሊት ላይ ራሳቸው ቤት በመጋበዝ ሰዎች አዩትን ብለው በሚያስቡበት ቦታ ደግሞ በሚስጥር ማድረግ ያለው አሉ። ሁሉንም አይነት ሙከራ አደረጉ። በግልጽ በጋር ተጣርተዋል። አንድ ለአንድም አድርገው ግን ምንም አይመስለውም ብለው ላሰብ ሰዎች እያዩትን መከረዋል። አይ ደግሞ ይሄ ነገር ይፈራል ወይም ደግሞ ቲቪት ይወጥሯል ሰዎች ፊት ብለው ያሰቡትንም በሚስጥር አድርገዋል። እነዚህ ሁሉም አይነት ሙከራዎች ሞክረዋል። እንደዚህ ሁሉ አድርገው ግን እነዚህ ሰዎች ሊመለሱ አልቻሉም ማለት ነው። ስለዚህ ሁሉንም የዳዕዋ መንገዶች ተጠቅመዋል። ሁሉንም አይነት ያልሞከሩት ነገር ይሄን ሁሉ ለ950 ዓመት አደረጉ። ይሄን ሁሉ ያደረጉት ደግሞ ምን ብለው ነው? فقلت استغفروا ربكم ላይ እንግዲህ يغفر لكم ذنوبكم ላሉት فقلت استغفروا ربكم ብለዋል። እስከ ለአሁን እዚህ ድረስ እንልና በሚቀጥለው ከዚህ ጀምሮ እንቀጥላለን። ሰላም አለይኩም ወራህመቱላሂ ወበረካቱ።